ህብረት ባንክ እንግዲህ ሲጠበቅ የነበረውን ዓመታዊ አፈጻጸም ሪፖርቱን ይፋ አድርጓል። በዚህ ሪፖርት መሰረት ባለፈው ዓመት ያስመዘገበውን አፈጻጸም እያንዳንዱ ነጥቦች ላይ ማስረጃዎች አቅርበዋል። እናም ዋና በጉጉት ይጠበቅ የነበረው ትርፉ ነው። ትርፉም ባልተጠበቀ ሁኔታ ካለፉት 6 ዓመታት ጀምሮ እድገት ሲያስመዘግብ የነበረው ባንክ በማሽቆልቆል 749 ሚሊዮን ብር ብቻ ነው ከግብር በፊት እንደ ትርፍ ያስመዘገበው ማለት ነው። ይሄም ትርፍ ከ2020 ጀምሮ እንኳን ቢቆጠር በየዓመቱ እድገት ሲያስመዘግብ ቆይቶ ከባለፈው ዓመት እንኳን 2.3 ቢሊየን ብር ድረስ ያተረፈው ባንክ በዚህ ዓመት ምን አጋጥሞት ነው 2 ቢሊየን ወርዶ 749 ሚሊዮን የደረሰው የሚለውን መረጃ በመጨረሻ አቀርብላችኋለሁ። ነገር ግን እስቲ ባንኩ ምን ያህል ዘመን ሆኖታል? ቀደምት ከሚባሉ ባንኮች መካከል ነው። በ1990 ዓ.ም የተቋቋመ ሲሆን 25 ዓመት በላይ ያስቆጠረ አንጋፋ ባንክ እንደሆነ ይታወቃል። ባለፈውም ወቅት በነበሩ በተለይ 10 ዓመት ውስጥ ካሉት ቶፕ 4 ባንኮች መካከል አፈጻጸሙ እንደነበረ ይታወሳል። ነገር ግን ያው በዚህ ዓመት ትርፉ በዚህ መልኩ ቢሆንም አሁንም ግን ቀላል ያልሆነ ትልቅ ግዙፍ ባንክ እንደሆነ በተለያዩ አፈጻጸሞቹ ማሳየት ችሏል ማለት ነው። ከነዚህም ውስጥ ለምሳሌ በዋነኝነት አሴት ወይንም አጠቃላይ ሀብቱ በዚህ ዓመት ወደ 113.93 ቢሊየን ብር አሳድጎታል። ይሄም ኢንዱስትሪ ላይ ካሉ ትላልቅ ሀብታች ካሰባሰቡ ባንኮች መካከል ከግንባር ቀደሞቹ የሚያደርገው ሲሆን እንዲሁም ደግሞ በዲፖዚት ወይም በተቀማጭ ገንዘብ ስንመለከት በዚህ ዓመት በሚገርም ሁኔታ እሱም ከፍተኛ አፈጻጸም ነው። ሁሉም ባንኮች ሊጓጉበት የሚችሉት 18 ቢሊየን ብር ሰብስቦ ያለውን አጠቃላይ ተቀማጭ ወደ 93 ቢሊየን ብር ያሳደገበት ሁኔታ አለ። ይሄ በጣም ፖዘቲቭ ትልቅ ለውጥ እንደሆነ ለባንኩ ይመዘገባል። በሌላ በኩል ብድሩም በከፍተኛ ሁኔታ ባሉት እክሎችና ቁጥጥሮች ላይ ውስጥ ቢሆንም ወደ 79 ቢሊየን አሳድጎ እንደሚገኝ ለማወቅ ትችሏል። እንዲሁም ደግሞ አጠቃላይ ገቢውም እንግዲህ ከተለያዩ ምንጮች ያገኘው ገቢ በ26 በመቶ አሳድጎ ወደ 16.74 ቢሊየን ብር እንዳደረሰው ጠቅሷል ባንኩ ማለት ነው። እኚህ እንግዲህ ሶስት አራቱ መለኪያዎች ስናይ ባንኩ ከቶፕ ፎር 5 ከሚባሉ ባንኮች መካከል በእነዚህ መለኪያዎች የሚያንስ አፈጻጸም የለውም። ነገር ግን ትርፉ በዚህ ያህል ምን አወረደው ብለን እንጠይቅ እንችላለን። ምክንያቱም እንዳየነው በመጨረሻ ገቢው 16.7 ቢሊየን ብር ሆኖ ንጹህ ትርፉ ግን ከግብር በፊት እስከ 1 ቢሊየን በታች 749 ሚሊየን የሆነበት ምክንያት ምንድን ነው ካለን እንደ ማንኛውም ባንክ ከፍተኛ ወጪዎች ይኖሩበታል። የደሞዝ ክፍያ፣ የተለያዩ የቢሮ ክራዮች፣ የተለያዩ አይነት የስቴሽነሪ የስራ ማስኬጃ የአጠቃላይ ወጪዎችን ቀንሶ እንኳን ከፍተኛ በቢሊዮኖች የሚቆጠር ትርፍ ያስመዘግብ ነበረ። ነገር ግን አሁን ላይ ለመነግራችሁ የምችለው ምናልባት የተረጋገጠ መረጃ ሆኖ ይፋ ባይሆንም በዓመት ላይ ያስቆጠረው ባለፈው ዓመት የተካሄደው የውጭ ምንዛሪ ለውጥ ምክንያት ባንኩ ባልተጠበቀ ሁኔታ ከፍተኛ ኪሳራ እንዳጋጠመው የወጡ ሪፖርቶች ያስረዳሉ። ያም ኪሳራ አሁን ላይ ባንኩን ከ5 ቢሊዮን በላይ ትርፍ ያለው ባንክ ያደርገው ነበረ። ነገር ግን የወጡ ሪፖርቶች እንደሚያስረዱት ከሆነ በቀድሞ ፕሬዚዳንቱ ወቅት ነው። ይሄም በአንድ ሌሊት በተደረጉ ባንኮች ባላወቁት መንግስት ባደረገው የውጭ ምንዛሪ ለውጥ ምክንያት ህብረት ባንክ 4.4 ቢሊዮን ብር የውጭ ምንዛሪ ኪሳራ እንዳጋጠመው ተዘግቧል። ይህም በተለይ ወጪው ከፍተኛ በመሆኑ ከዛም ውጭ ሌሎች አይነት ኪሳራዎች በማጋጠማቸው ምንም እንኳን ገቢው ወደ 17 ቢሊዮን ብር ቢሆንም ወጪውን ሸፍኖ ከፍተኛ ትርፍ ያስመዘግብ የነበረው ባንክ አሁን ላይ 749 ሚሊዮን ብር በማትረፍ አንዳንድ ከጀመሩ 3-4 ዓመት ከሆናቸው ባንኮች እኩል ወይም ያነሰ አፈጻጸም ለማስመዝገብ በትርፍ አንጻር ማለት ነው ተገዷል ማለት ነው። ነገር ግን በአጠቃላይ በሌሎቹ አፈጻጸሞች ስናየው ባንኩ አሁንም ጠንካራ ሆኖ እየቀጠለ እንደሆነ ለማወቅ እንችላለን። ካፒታሉም በጣም አስተማማኝ የሆነ እንደሆነ ማወቅ ተችሏል። ስለዚህም እንግዲህ የህብረት ባንክ አፈጻጸም አጠቃላይ ይሄ ነው። ይሄ ትርፍ ኪሳራው
ወይንም ደግሞ ኪሳራ እንለውም ዝቅተኛ ትርፍ ከንጽጽር ከራሱ ቀድሞ ከነበሩት አፈጻጸሞች እንዲሁም ከሌሎች ከተፎካካሪ ከነበራቸው ባንኮች ከነ አቢሲኒያ ከነ አዋሽ ከነ ሌላው ኦሮሚያ ባንክ አንጻር የወረደበት ሁኔታ ላይ ነው ምናልባት አሳዛኝ የሆነው እንጂ በሌሎች መለኪያዎች መልካም አፈጻጸም ያስመዘገበት ሁኔታ አለ። እናም እንግዲህ በግርድፉ የህብረት ባንክ አፈጻጸም ይህን ይመስላል። ሙሉ መረጃውን የህብረት ባንክ አፈጻጸም ከፈለጋችሁ በድረ-ገጹ ላይ ሄዳችሁ መከታተል ትችላላችሁ። ለዛሬ ይሄ ነው። ህብረት ባንክ